ሰላም አለይኩም ወራህመቱላሂ ወበረካቱ። የልጅ አህመድ ቲዩብ ቻናል ተከታይ ሰላም ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ደግሞ በሌላ ቪዲዮ ብቅ ብያለሁ ማለት ነው። ያው ቀድሜ ማስታወቂያ በለቀቁላችሁ መሰረት አሁን ቀጣይ የምለቅላችሁ ቪዲዮ ቤት ነው፣ የሚሸጥ ቤት ነው የምለቅላችሁ ብዬ አሳውቂያችሁ ነበረ። እነሆ እንግዲህ ያው ብቅ ብያለሁ ማለት ነው መረጃውን ይዤ። እቺ ፊት ለፊት የማሳያችሁ ትርፍ ቦታ ናት። ከማሳያችሁ ቦታ ውጭ ትርፍ ናት ማለት ነው። አዎ ይሄ የምታዩት ደግሞ ፊት ለፊት ከቤቱ ፊት ለፊት መዋጫው ላይ ያለ ነው ማለት ነው። ምን እንደሚመስል ለማሳየት እየሞከርኩ ነው። አዎ ፊት ለፊት መውጫ በር ነው ይሄ። አዎ ባህር ዛፎቹ የምታዩት ሁሉ አለ አይደል? እዛ ድረስ ማለት ነው። አዎ ከዚህ ደግሞ ድንበሩ ይሄ ነው። ከወዲያ በኩል ዞርኩ ማለት ነው። አዎ ቤቱን ምን እንደሚመስል ለማስቃኘት እየሞከርኩ ነው። ይሄ ደግሞ ከቤቱ ከኋላ በኩል ነው። ምን እንደሚመስል ከኋላ በኩል ምን አይነት ገጽታ እንዳለው ለማሳየት ሞክሬያለሁ። ይሄን ይመስላል። አዎ ወደ ውስጥ ስንገባ እንግዲህ ይሄ እንደምታዩት 5 ክላስ አለው። ይሄ አንደኛው ክላስ ነው። ከመሬቱ ምን እንደሚመስል ከጣራው ምን እንደሚመስል ያው ሁሉንም ላሳውቃችሁ ብዬ ነው። ሁለተኛው ክላስ ነው ይሄ። ይሄ ሶስተኛው ክላስ ነው ማለት ነው። ሶስተኛው ክላስ እቺ ሻወር ናት። ሻወር ክላስ እቺኛቱ ሌላኛቱ ክላስ ናት። አራተኛው ክላስ ማለት ነው ስተሻወሩ። ኮልደሩም እንደሚመስል እያሳየኋችሁ እገኛለሁ። ሌላኛውና የመጨረሻው ክላስ ደግሞ ሳሎን ነው ማለት ነው። ሳሎን በነገራችን ላይ በጣም ሰፊ ነው። ክላሶቹ በጣም ሰፊ ናቸው። ቪዲዮውን እስከመጨረሻው በማየት ላይክ፣ ሼር፣ ሰብስክራይብ በማለት ያበረታቱን። አዎ ይሄ እንግዲህ መስኮት ነው። ከሳሎን ወደ ውጭ ሲታይ አዎ ይሄ መውጫው በር ነው ማለት ነው። አዎ ይሄ እንግዲህ የምታዩት መውጫው መጀመሪያ ላይ ሳሳያችሁ የነበረው ቪዲዮ ሲጀምር እሱ ነው ማለት ነው።
ፊት ለፊቱ ላይ ያለውን ድጋሚ እያሳየዋችሁ ነው። ከላይ ደግሞ ወደታች ምን እንደሚመስል እቺ እየሄድኩ የማሳያችሁ ደግሞ እቺ ትርፏ ቦታ ናት ማለት ነው። ትርፏ ቦታ ናት። እቺ የምታዩት ግን የሌላ ሰው ናት። እቺ የምታዩት ጭቃዋ የሌላ ሰው ቤት ናት ማለት ነው። የታች ደግሞ ስንዴው ያለበት መንገድ ነው። መንገድ ነው፣ ፊት ለፊት መንገድ የወጣለት ነው እና ካርታና ፕላን አለው ብለውኛል። እንግዲህ ፊት ለፊት በሩ ነው። እንግዲህ ከላይ ምን እንደሚመስል ከታይ ምን እንደሚመስል ለማሳየት እየሞከርኩ ነው። ድጋሜ እንደገና ወደ ውስጥ እየገባሁ ነው ያለሁት። ምክንያቱም ከላይ ከኋላ በኩል ምን ምን እንደቀረ ለማሳየት ፈልጌ ነው። ከኋላ በኩል የቀረውን ቦታ ይሄ የምታዩት እንግዲህ በጣም ሰፊ ነው። ከኋላ ኩሽናና ሽንት ቤት ምናምን መስሪያ ቦታ ነው። ይሄ የምታዩት የሌላ ቦታ ነው፣ ሰው ቤት ነው። ከላይ የምታዩት ከላይ የተገረገረው ማለት ነው። ይሄ ደግሞ ሽንት ቤት ተቆፍሯል። ሽንት ቤቱም ተቆፍሯል ማለት ነው። ያው አልተሰራም እንጂ እና ይሄን ይመስላል። ያው አሁን ደግሞ ከላይ ከድንበሩ ጋር ሆኜ ወደ ታች ምን እንደሚመስል ለማሳየት እየሞከርኩ ነው። ይሄ ሽንት ቤት ተቆፍሯል ማለት ነው። ያው ስላልተሰራ ትንሽ ደለል ተመልሶበት ነው። በጣም ጥልቀት አለው። ይሄኛው ደግሞ በሌላ ሳይድ ያቺ ትርፍ ቦታ ናት ስላችሁ በነበረው አካባቢ የነበረችው ናት እና 80 ቆርቆሮ ነው። ወደ 300 ካሬ የተጠጋ ነው። ቤቱ የተሰራበት ቦታ 250 ካሬ ነው። ያቺኛቱ ደግሞ ወደ 25 አካባቢ ነው ያሉኝ መረጃውን እና ወደ 300 ካሬ ሊጠጋ ተወሰነ ነው የሚቀረው እና ቤቱ ያለበት ሰፈር ላንቂሳ አካባቢ ነው። በጣም ታይ ሳይወርድ ወደ ላይ ማለት ነው። መግዛት የምትፈልጉ ካላችሁ 0922629095 ብትደውሉልኝ ቀጥታ አገናኛችኋለሁ ማለት ነው። ዋጋ 2.2 ነው የተባለው። እንግዲህ ድርድርም ካለ ቀጥታ ቤተሰብ ልካችሁ አይታችሁት መግዛት ትችላላችሁ ለማለት ነው። ያው እንደዚህ አይነት ነገሮችን ስለምናቀርብ ላይክ፣ ሼር፣ ሰብስክራይብ በማድረግ ያበረታቱን። ባይ ባይ።